የፈለጋችሁትን ያህል ልፉ፣ የፈለጋችሁትን ያህል ውጡ ውረዱ፣ የፈለጋችሁትን አይነት ብዙ ቁጥር ያለው ስራ ስሩ፣ ኢቭን ብዙም ገንዘብ አግኙ። የማታ ማታ ህይወት የምትጠይቀው ጥያቄ አለ። ህይወታችሁን ምንድነው ያበደረጋችሁበት ያላችሁት? ምንድነው ማድረግ የምትፈልጉት በህይወታችሁ? መቼም የሆነ ነገር ማድረግ እንፈልጋለን አይደል? አናውቅም እንጂ እኮ የሆነ ከውስጣችን የሆነ ነገር ማድረግ የሚፈልግ ነገር አለ። what is it? እዚህ ምድር ላይ አሳክታችሁት ከውናችሁ ውጤት አምጥታችሁበት ግብ አሳክታችሁ ማለፍ የምትፈልጉት ነገር ምንድነው? what is it? ከብዙ ውስጥ አንድ ዋና የምትሉት ነገር አንጥሩና እስኪ አንዱን አውጡና ነገር what is it? ስለኖርኩ ደስ ይለኛል የምትሉት ለልጆቻችሁ ብትነግሩት፣ ለልጅ ልጆቻችሁ አስተላልፋችሁ ብትሄዱ የምትኮሩበት what is the one thing you like to accomplish in your life? what is it? የብዙ ሰዎች ብልሃት ብዙ አማራጮችን ይዞ ምናልባት ይሄ ቢሆን በዚህ ይቀጥላል፣ ባይሆን በዚህ ይቀጥላል፣ ይሄኛው ባይሆን በዚህ ይቀጥላል፣ ይሄኛው ባይሆን ብልሃት ይመስላል። የሚገርማችሁ ነገር የስኬታማ ሰዎችን ህይወት ብትመለከቱ ግን it is the opposite። ህይወታችንን በብዙ ነገር ላይ በበተነው ቁጥር ይሳሳል። በአንድ ነገር ላይ አጥልቀን በገባን ቁጥር በተለይ በ21ኛው ክፍለ ዘመን እጅግ በጣም አስፈላጊ በሰላም ለመተኛት፣ በሰላም ለመነሳት፣ ደስተኛ ለመሆን ኢምፓክታችንን በአይናችን እያየን እያደገ ሲሄድ ለማየት የሰዎችን ህይወት የሚነካ ነገር ለመፍጠር ከአማካይ ሰው ወጣ ያለ ሰው ለመሆን ምንድነው የሚያስፈልገው ብትሉኝ በአንድ ነገር ላይ ጊዜ ወስዶ እስከ ውቅያኖስ ወለል ድረስ ድሪል ማለት ነው። በዚህኛው ዘመን ላይ ትልቁ የሰው ልጆች ፈተና ዕውቀት ማጣት፣ ዊዝደም ማጣት፣ ለምትፈልጉት ነገር የሚያግዝ ልምድና ዕውቀት የሚሰጣችሁ ነገር ፈልጎ ማጣት፣ የሰዎችን ልምድ ማግኘት ማጣት ሳይሆን ትልቁ የዚህ ዘመን ፈተና ከብዙ አሰስገሰስ ውስጥ ህይወትን ከፍ የሚያደርግ ዊዝደም ኤክስትራክት ማድረግና እሱ ላይ መኖር፣ እሱ ላይ መቆም ነው ትልቁ ፈተና። አንድ ጉዳይ መርጠን ህይወታችንን ኢንቨስት ካላደረግን በዚህኛው ዘመን we are going to turn insane in the next few years። የሚያሳብድ ዘመን ነው ይሄኛው ዘመን። እንኳን ከአንደኛው ነገር ላይ ትኩረታችንን እየበተንን ወደሚቀጥለው፣ እሱን በደንብ ሳናበስል ወደሚቀጥለው፣ እሱን በደንብ ሳንጠልቅ ወደሚቀጥለው ሄደን ቀርቶ አንዱ ነገር ላይ አተኩረን እንኳን ዘመኑ በሚሄድበት ፍጥነት አብሮ ፔሱን መሄድ በጣም አስቸጋሪ ነው የሚሆነው። ቢዝነስ የሚሰራ ሰው የዚህ ዘመን ቢዝነስ ሞዴል እንዴት ነው የሚሰራ ማወቅ ያስፈልጋል። የሚመጣው 5 እና 10 ዓመት ውስጥ ዓለም ወዴት እየሄደች እንደሆነ፣ ምን አይነት ዓለም ውስጥ እየገባን እንደሆነ፣ ምን አይነት ቴክኖሎጂዎች እንደሚመጡ፣ ምን አይነት ሶሻል ስትራክቸር እንደሚመጣ ማወቅ ግድ ይለዋል። በቃ ይሄ ነው ቢዝነሱ መሆን ያለበት ማለት ነው። አንዱ ነገር ላይ ብቻ ማተኮር እድል የሚያጠብ ስለሚመስለን ምንድነው የምናደርገው ማለት ነው? እቺኛዋን እንይዝና ምናልባት እቺኛዋ ባትሆን ብለን ሁለተኛ ደግሞ አማራጭ እንይዛለን። አማራጭ ስለምን መሰላችሁ? የተለያየ ስራ አይደለም እያልኩ ያለሁት፣ ህይወታችንን ኢንቨስት ስለምናደርግበት ጉዳይ ነው እያልኩ ያለሁት። 10 ነገር ልንሰራ እንችላለን፣ ምንም ችግር የለም። 4-5 ካምፓኒ ራል ልናደርግ እንችላለን፣ እሱን አይደለም እያልኩ ያለሁት። የኛን ህይወት ኢንቨስት የምናደርግበትን ጉዳይ ነው እያልኩ ያለሁት። ለምሳሌ አንድ ትልቅ ካምፓኒ ያለው ሰው ፋይናንሱንም እሱ የሚያስተዳድር ከሆነ፣ የሰው ኃይሉንም እሱ የሚያስተዳድር ከሆነ፣ ታለንትም እሱ ከሆነ ድሮ የሚያደርገው ጠቅላላውን ካምፓኒ ውስጥ የሚሰራውን ነገር በሙሉ እሱ ራሱ የሚሰራ ከሆነ ይሄ ካምፓኒ ወደፊት እንደማያድግ ለመተንበይ ምንም ዕውቀት አያስፈልግም፣ አያድግም። ምክንያቱም እያንዳንዱ የህይወት መስክ የራሱ የሆነ የሚፈልገው ስፔሻሊቲ ስላለ ማለት ነው። ስለዚህ እንደዛ ሰው 2፣ 4፣ 5 አይነት ካምፓኒ አይኖራችሁ አይደለም። ካምፓኒ ውስጥ የእናንተ ሚና የእናንተን ተፈጥሮ ሪፍሌክት የሚያደርግ ነገር ነው መሆን ያለበት። ህይወቱን ብትን የሚያደርግ ሰው ምን ያጋጥመዋል ብትሉ የመጀመሪያው ኢንዲሲዥን የማይወስኑ ሰዎችን አይታችሁ ከሆነ አማራጮቻቸው ብዙ ስለሆነ ነው የማይወስኑት። አንድን ውሳኔ ዓመት ከምናንዘላዝል ወዲያው ወስነን የፈለገው ሪስክ የፈለገው ስህተት ቢሆን ይሻላል። እንግዲህ አማራጮቻችን እየበዙ ሲሄዱ ለመወሰን የመቸገር ነገር ይኖራል ማለት ነው። ሰዎች ቶሎ አንድን ነገር አውጥተው አውርደው የማይወስኑ ከሆነ ከኔ ጀምሮ ማለት ነው በእኔም ህይወት ውስጥ የምታዩት ከሆነ I have some sort of ያ ማለት ከሆነ ኢንዲሲዥን አለ ማለት ቫይታሊ ህይወቱን የመደበለት አንድ ነገር የለም ማለት ነው ሰውዬው። that's why ያለበለዚያ ግን ቢሳሳትም ይወስናል፣ ትክክልም ቢሆን ይወስናል። አንድ ነገር ላይ አተኩረን ከሰራን ግን ወዲያውኑ ከስራችን ውስጥ አስፈንጥሮ የሚያስወጣን አይነት ትርፍ ነገር ልናገኝ እንችላለን። የዛሬ 3 እና 4 ዓመት ግን ገሃዱ ዓለም የሚያየውን አንድ ትልቅ ነገር
እዚህ ዓለም ላይ ማምጣት መጀመር ይችላል። ካላተኮርን በዚህኛው ዘመን በአንድ ዋና በምንለው ነገር ላይ ካላተኮርን ያም ትኩረታችን ይወስዳል፣ ያም ትኩረታችን ይወስዳል፣ ያም ትኩረታችን ይወስዳል። በተበተንን ቁጥር ፓወርለስ እንሆናለን። ፓወርለስ በሆንን ቁጥር ውጤት ማምጣት ያቅተናል። ውጤት ባለመጣን ቁጥር ሰው እምነት ያጣብናል፣ ተብል ይሆናል። እንደዚህ አይነት ሰው በቀላሉ ትኩረቱ የሚበተን በቀላሉ ለጓደኞቹ አስተያየት እጅ የሚሰጥ አይነት ሰው ይሆናል ማለት ነው። ይሄ ሰው there must be another way of doing this business። ሌላኛው loss of mastery ነው። የዚህ ዘመን ብልሃት አንድን ነገር ተወዳዳሪ በማይገኝለት መንገድ ማወቅና ማስተር ማድረግ ነው እንጂ ከእያንዳንዱ ነገር ማወቅ አይደለም። የዚህኛው ዘመን ተፈላጊ ችሎታ አንዱን ነገር ቅድም እንደነገርኳችሁ እስከ ውቅያኖስ ወለል ድረስ አጥልቆ ማወቅ ነው። ዙሪያውንም ያንንም አካባቢ ማለት ነው። ያንን አወቃችሁ ማለት ምን ይሆናል መሰላችሁ? ከናንተ ሆራይዘን ወጣ ያሉ ነገሮች ላይ ልክ እናንተ በዚህኛው ላይ ችሎታ እንዳላችሁ በነዛኞቹ ነገሮች ደግሞ ችሎታ ያላቸው ሰዎች አሉ። ፓርትነር ነው የምታደርጉት ማለት ነው። ሌላኛው ስትረስ በስትረስ ነው የሚያደርገን። በጣም አደገኛው ነገር ይሄ ነው። ይሄ ነው ወደ በሽታ የሚያደርገው። ይሄ ነው ወደሚበተን ትዳር የሚያደርገው። ይሄ ነው እንቅልፍ ወደ ማጣት የሚያደርገው። ይሄ ነው ለሰራተኞችን እና አብረዋቸው የሚሰሩ ፓርትነሮችን አቢዩዝ ወደ ማድረግ የሚወስደው። ይሄን ሁሉ ለማስወገድ እነዚህ ነገሮች በሙሉ ለማስወገድ we have to come to a point where የህይወታችን ዋነኛ ነገር ምንድነው? ልታሳኩ የምትፈልጉት ነገር ምንድነው? አንድ ነገር የምትፈልጉትን ደረጃ ለማድረስ ፈልጉ። ግን አንድ ነገር ምንድነው? ልታሳኩ የምትፈልጉት ነገር አንድ ነገር በህይወታችሁ ልትነኩት የምትፈልጉት የዚህ ዓለም መልክ ምንድነው? what is it? አንድ ነገር ህይወታችሁን ትልቅ የሚያደርግ ነገር የእያንዳንዳችን ማለት ነው ከዓለም አይደለም የሚመጣው፣ ከኛ ውስጥ ነው የሚወጣው። እናንተ ውስጥ የሌለ ወጥቶ እናንተን ትልቅ ሊያደርግ የሚችል ከየትም ቦታ ሊመጣ ይችላል። it's not possible። የዚህ ዓለም እንቁ ሰው የሚያደርጋችሁ ነገር ኦልሬዲ እናንተ ውስጥ አሁን አለ። አሁን በማውራበት ሰዓት it's already inside you። እንዴት አድርገን ያን እንቁ ነገር ያን ፓሽን ያን ኢነርጂ ተጠቅመን የሰዎችን ህይወት እንንካ ነው ጥያቄ። የምንነካው ሰው ቁጥር 1 ሚሊዮን ከሆነ ሚሊዮነር መሆን በጣም ኢዚ ነው ማለት ነው። የምንነካው ሰው ቁጥር ቢሊዮን ከሆነ making a billion is going to be simple። መበታተን ብልሃት ለሚመስላቸው ሰዎች ማለት የምንፈልገው ነገር ምንድነው? of course 2 3 4 አማራጭ ይዞ ይሄዳሉ ሰዎች በዚህ ዓለም ላይ። ያኛው ባይሆን ይሄኛው፣ ይሄኛው ባይሆን ይሄኛው እያሉ ይኖራሉ። ከአማካይ ግን አይወጡ። በሁሉም የታሪክ ዘመናት የኖሩ ሰዎችን ህይወት ብትመለከቱ ወደ ኋላ ሄዳችሁ ብትመረምሩ እንደነ ፒካሶ፣ ሌሎችም ሰዎች በሳይንስ እንደነ ኒኮላስ ቴስላ፣ እነዚህ ሰዎች በሙሉ ከአማካይ ተቀባይነት ካገኘው ማህበረሰባዊ አስተሳሰብ ያፈነገጡና እምቢ ያሉ ሰዎች ናቸው። ወጣ ያለ የውስጥ ማንነታቸውን የውስጥ ድምጻቸውን እንጂ ዓለም የሚጮህለትን ጉዳይ አይሰማም የሚባሉ ማለት ነው። በዚህኛው ዘመን አገላለጽ የመስሚያው ጥጥ ነው የሚባለው አይነት ሰዎች ናቸው። አይሰሙ፣ ውስጣቸውን ብቻ ነው የሚሰሙት። ከዚህ የተነሳ ዓለም ላይ ያልነበረን ነገር ጨምረው ነው የሚያልፉት። የዚህ ዓለም እንቁ ሰው የሚያደርጋችሁ ነገር ይዛችሁት የመጣችሁት ነገር ነው እንጂ እዚህ ዓለም ላይ ያገኛችሁት ነገር አለ። ከኢንተርኔት ሰርፍ ልታደርጉት አትችሉም። it is inside you። በእያንዳንዳችን ውስጥ ያ ነገር አለ። የፈለግነው አይነት እድሜ ላይ እንሁን it exists። መቃብር ውስጥ ገብተን ከዚህ ዓለም ላይ እስከመሰናበት ድረስ that gift is hovering over us። በፈለግነው ጊዜ ልናገኘው የምንችለው ነገር ነው። ቁጥር 1 የሚባሉ ሰዎችን ሄዳችሁ ብታማክሩ ለአብዛኛው ሰው ያልገባው፣ ከውጭ ለሚመለከተው ሰው ያልገባው እነሱ አንድ የገባቸው ነገር አለ። ታላቅነት የሚመነጨው ከማዕከላዊ ውስጣችን ነው እንጂ ከዓለም ላይ አይደለም። ያን ፈልገን ያገኘንለት ነገሮች ያበቃሉ ማለት ነው። ይሄ የትግል ህይወት፣ የመታገል፣ የመወዳደር፣ የመቀራመት ይሄ አሁን ዓለም የሚታገልበት ነገር በሙሉ ይቀርና ከውስጥ ወደ ውጭ መፍሰስ ትጀምራላችሁ። that is the best life ever። እዚህ ዓለም ላይ ልትኖሩ የምትችሉት የመጨረሻው ህይወት ምንድነው ብትሉኝ ከውስጥ ወደ ውጭ የምትኖሩት ከናንተ ወጥቶ ዓለምን የሚለውጥ ነገር በማበርከት የምትኖሩት ህይወት እሱ ህይወት። አማራጮቻችሁ በቀነሳችሁና ወደ አንድ ባሳነሳችሁ ቁጥር ከውስጣችሁ ከዚህ በፊት ተገድቦ የነበረ እምቅ ኃይል ከውስጣችሁ ወጥቶ ዓለም መለወጥ ይጀምራል ማለት ነው። አንድ የምትሉት ነገር ወደ ገሃዱ ዓለም ወጥቶ ሪል መሆን ይጀምራል። በእጅ የሚጨበጥ በአይን የሚታይ የሚሸተት የሚነካ ነገር መሆን ይጀምራል። ፖቴንሻል ወይም ደግሞ መሆን የምንችለው ግን ያልሆነው ነገር ከውስጣችን ወጥቶ ወደ ውጤት መምጣት የሚጀምረው አማራጮቻችን ተቀንሰው
አንድና አንድ ይሄ ብቻ ነው ማድረግ የምፈልገው ስንል የዛን ቀን ይመጣል ማለት ነው ትክክለኛው ነገር። አማራጮች ጥሩ ይመስላሉ። አማራጮች ጥሩም ናቸው ኦፍ ኮርስ። አማራጩን ማስፋት ያለበት ግን የመረጥነው ነገር ነው እንጂ ምንም ነገር ሳንመርጥ አማራጭ ይምጣ ብለን ያልፈለግነውን ትምህርት ብንማር፣ ልንኖር የማንፈልግበት አገር ብንሄድ፣ 3-4 ቦታ ብንሰራ፣ እነዚህ ነገሮች በሙሉ ገንዘብ ያስገኙን ይሆናል እንጂ ወይም ደግሞ እኛን የማያስደስተን ሌሎች ሰዎች ግን የሚደመሙበት ታይትል ከስማችን በፊት ያስቀምጥ ይሆናል እንጂ የእኛን ህይወት ተጨባጭ በሆነ መንገድ አይለውጥም። የምር መለወጥ የሚፈልግ ሰው ማድረግ ያለበት ወደ ውስጡ ገብቶ ስጦታውን መንዝሮ ለዓለም በመስጠት የሚገኘውን ብለሲንግ መቀበል ነው። ዳስ አንድ ትልቅ ነገር በአእምሯችን ውስጥ ይዘን ሲንግል ማይንድድ ሆነን አንድ ነገር ላይ አተኩረን ስራ ከሰራን ነገሩ እየሰፋ መሄዱ አይቀርም። እየሰፋ ሲሄድ ለእያንዳንዱ የስራ አይነት የሚያስፈልገውን ታለንት የሚያስፈልገውን ፓሽን እዛ ላይ እየቀጠርን ማሰራት እንችላለን። ችግር የለውም። ያን ነገር እዛ ደረጃ ላይ ለማድረስ ግን ከኛ ውስጥ ነው ትልቁ ነገር መውጣት ያለበት። አንድ አማራጭ ብቻ አንድ ትንሽ ሪሶርስ ያለበት ቦታ ወይም ምንም ሪሶርስ የሌለበት ቦታ ላይ ከምትጋፈጡት የህይወት መሰናክል ጋር አንድ ላይ ስትገናኙ ወይ ታሸንፋላችሁ ወይ ትሸነፋላችሁ። ምርጫው አንድ ብቻ ከሆነ ማሸነፍ ብቻ ከሆነ ግን what should you do? You stand there to win. That's it. ልታሸንፉ ነው እዛ ቦታ ላይ ቆማችሁት። በዚህ አይነት መንፈስ የምንመርጠውን የህይወት መንገድ መርጠን በሱ ላይ ስራ መስራት ከጀመርን ቀን ይቆጥር ይሆናል እንጂ አለመሳካት ግን አይችልም። ከሰው ዊል የሚያፈነግጥ ከሰው ዊል ማለፍ የሚችል ምንም አይነት የማይቻል ነገር የለም እዚህ ዓለም ላይ። if you put your will into it and if you really want it, it must be amenable to your will at the end of the day. ግዴታው እናንተ ውስጥ ላለው ፈቃድ የመገዛት ግድ አለበት ስለ ፍጥረት ውስጥ ያለው ነገር በሙሉ if you really want it። ያን የምታውቁት በምንድን ነው? you have to be that in that small circle alone with your adversary። የእናንተ አድቨርሰሪ ምንድን ነው ማለት ነው? ህልማችሁና እናንተ መካከል የሚቆመው የትኛውም ሊሚቴሽን ማጣት ቢሆን አለማወቅ ቢሆን whatever ያን ሊሚቴሽን አልፋችሁ እንድትሄዱ የሚያደርጋችሁ ፖቴንሻል ከእናንተ ውስጥ መውጣት ይጀምራል። ምክንያቱም ያላችሁ ብቸኛው ሪሶርስ እናንተ ውስጥ ያለው ፖቴንሻል ብቻ ይሆናል ማለት ነው። የዛን ጊዜ ለሰው ላይ ትልቁ ተስፋ ይሄ ነው ብዬ ነው የማስበው። ምንም የሌለው ሰው ተስፋ አለው ማለት ነው። ምንም የሌለው ሰው ምንም ካውንት ኦን የሚያደርግበት ይሄ ነገር የኔ እንትን ነው መነሻ ይሄ ነው ብሎ የሚመካበት ምንም የሌለው ሰው ቀጥታ በሱና በህልሙ መካከል ከቆመው ሊሚቴሽን ጋር ከተጋፈጠ በሱ ውስጥ ያለው ከስነ ፍጥረት ህግ በላይ መስራት የሚችለው ፖቴንሻል ራሱ መግለጽ ይጀምራል ማለት ነው። that's what to focus is። ስለዚህ ፎከስ የምናደርገው ምን ላይ ነው ማለት ነው? we focus not on what we do, we focus on what is in ourselves። ስለዚህ መደምደሚያው ምንድነው? the less choices you have, the mightier you become። በጣም ኃይለኛና ተአምር አድራጊ ሆናችሁ የምትገለጡት እናንተ ውስጥ ያለው ነገር ላይ ብቻ ትኩረት የምታደርጉ ከሆነ በውጪ በኩል ባለው ሀብት ላይ ሳይሆን እናንተ ውስጥ ብቻ ባለ እናንተ ብቻ የምታውቁት እናንተ ብቻ የምታዩት መላው ዓለም ግን ጀስቲፋይ የማያደርገው ውስጣችሁ የያዛችሁ ስጦታ ላይ ያተኮራችሁ ቀን የምታመካኙበት ምንም ነገር የለም። you start tonight። ዛሬ ነው የምትጀምሩት ማለት ነው። ዓለም ላይ ትልቅ ነገር ማድረግ ከፈለጋችሁ start from asking yourself እንዴት ባረግ ነው የ1 ሚሊዮን ሰዎችን ህይወት ማሻሽለው? በቃ ይሄን ጠይቁ። እንዴት ነው የኔ ህይወት ኢንቨስት ቢደረግ የ1 ሚሊዮን ሰዎችን ህይወት የሚያሻሽለው እንዴት ነው? ለምን መሰላችሁ? ገንዘብ ባይ ዲፎልት ከሰዎች አገልግሎት በስተጀርባ ላይ አለ። ምንም ጥርጥር የሌለው ነገር ነው የምነግራችሁ። የምታገለግሉ ከሆነ የምታገለግሉበት ጥልቀት በጨመረ ቁጥር የምታገለግሉት ሰው ስኬሉ በሰፋ ቁጥር ወደ እናንተ የሚመጣው ሀብት እየጨመረ ይሄዳል። ምንም ጥርጥር የሌለው ነገር ነው የምነግራችሁ። የምንወዳደረውም ሰው የለም እዚህኛው ስፔስ ላይ። በነገራችን ላይ ተወዳዳሪዎች በጣም ትንሽ ናቸው። ሁሉም ሰው የሚነሳው ምን በማድረግ ነው? ምን ባረግ ነው ብዙ ገንዘብ ማግኘት ብሎ ነው የሚነሳው። እናንተ ደግሞ እሱን ትታችሁ እንዴት ባረግ ነው አሁን ሰዎች ከሚገለገሉበት በላይ ማገልገል የሚችለው? አሁን አግኝተውት ማያውቁትን ነገር እንዴት ነው በሚያንስ ገንዘብ በሚያንስ ውስብስብነት በቀለል ባለ መንገድ ሲምፕል በሆነ መንገድ እነሱ እኔ ጋር መምጣት ሳያስፈልጋቸው ቤታቸው እጅ አድርሼ እንዴት የሰዎችን ህይወት ማሻሻል የሚችለው? ይሄን ካሰባችሁና እዚህ ላይ መስራት ከጀመራችሁ in few years you will begin to have impact on people። ኢምፓክት እንዴት ነው ማመጣው ብለን ነው ማሰብ። ግን ኢምፓክት ደግሞ በራሱ ዝም ብሎ አይመጣም። we have to the skill to do that። ችሎታ ያስፈልጋል። ግን ችሎታ እስከምን ውስጥ ነው የሚመጣው? የትኛውን ችሎታ? ችሎታ የሚመዘንበት ሌላ ነገር መኖር አለበት። ካራክተር መኖር አለበት። ካራክተር ማለት ተስፋ የሚያስቆርጥ ነገር በገጠመን ቁጥር የምንበረከክ ሳንሆን
ከተስፋ ከሚያስቆርጠው ነገር ማዶ ላይ ከዚህ በፊት አይተነው የማናውቀው ግሎሪ እንዳለ ካሰብ ዳት ተስፋ የሚያስቆርጠው ማከል ላይ ያለው መሰናክል it has to give way መንገድ ለቆ መውጣት አለበት። ከመሰናክሉ በዚያኛው በኩል ያለው ግሎሪ ካያችሁትና ሪል ከሆነ የፈለገ ነገር ማከል ላይ ቆሞ ተስፋ ላይ ያስቆርጣችሁ አይችልም። ያንን ልታደርጉ የምትችሉበት ማንነት ልክ እንደ ቴርሞስታት ማለት ነው። ማንነት ካራክተር ተብሎ ይጠራል። ካራክተር እንግዲህ የሚገነባ ነገር ነው። በምኞት የምናገኘው ነገር አይደለም። እንደዚህ ቁጭ ብሎ አስተማሪ እያስተማረ ተማሪ እየተማረ የምታገኙት ነገር አይደለም። you have to get yourself seated and you have to train yourself how to be in a specific character. ካራክተር የሚገነባ ነገር ስለሆነ ማለት ነው። ከካራክተር ውስጥ ነው ስኪል የሚመጣው። ከስኪል ውስጥ ነው ኢምፓክት የሚመጣው። ካራክተር ከምን ውስጥ ነው የሚመጣው? it must originate from our passion. ፓሽን ከሌለ ምን እንሆናለን መሰላችሁ? እንጀምራለን፣ እንተዋለን። ብዙዎቻችን በዚህ ነገር የተወቀሰን ይመስለኛል። ባለፈው ጊዜያችን ጀምረን ስንተው ጠንስሰን ስናቋርጥ የሆነ ሄደን የሆነ ቦታ ላይ ልናደርስ ብለን ስንተው እንዲህ አይነት የመጀመር የማቋረጥ ልምድ ካለን it's because we are not passionate about doing it. ፓሽን አለኝ ማለት እኮ ምንም የሚያስከፍለው ነገር እንኳን ቢኖር ከፍዬ ያንን ነገር አቺቭ አደርጋለሁ ማለት ነው። ቪዥን ኦሪጂኔት የሚያደርገው ፓሽናችሁ ውስጥ ነው። የሚያገለግለው ደግሞ ሌሎች ሰዎች ነው። ያ ፎከስ ማድረግ the power of focus ብለን የጀመርነው ምን ለማድረግ ነው ማለት ነው? we have to focus on our passion. ገበያው ላይ አይደለም፣ የምናደርገው ነገር ላይ አይደለም፣ ፕሮፌሽን ላይ አይደለም። what am I passionate about? እሱ ላይ ፎከስ ብናደርግና ቀን በቀን ብናረቀው፣ ቀን በቀን ሪፋይን ብናደርገው፣ ቀን በቀን ብናሻሽለው፣ ቀን በቀን ብናሳድገው በ2 እና በ3 ዓመት ውስጥ ከአማካይ ውስጥ ወጣ ያለ ውጤት ሊያመጣ የሚችል የሰዎችን ህይወት መለወጥ የሚችል ነገር ቀስ በቀስ ኢመርጅ ማድረግ ይጀምራል ከኛ ውስጥ። የዛን ቀን በዛ ነገር ላይ ኢንቨስት ላደረግነው ጊዜና ኃይል አንጸጸት። በጣም ደስተኛ ሰዎች ነው የምንሆነው። ህይወታችን በትርጉም የተሟላ ይሆናል። ደስተኛ እንሆናለን። የሰዎችን ህይወት የሚለውጥ ነገር ከኛ ይወጣል። በብዙ እጥፍ ህይወታችን ብለስድ ይሆናል። if you want to do that you have to have a vision and your vision must be based on your passion and it must have impact on millions of other people. እዚህ ላይ ነው የምንጨርሰው ማለት ነው። what is your passion? what are you doing here? እዚህ ምድር ላይ አድርጋችሁት ማለፍ የምትፈልጉት የተሰጣችሁ የሚመስላችሁ የሌላን ሰው ህይወት የሚለውጥ ለእናንተ ግን እንደ ጨዋታ ልክ እንደ ሙዚቃ ጨዋታ እንደሚጫወተው ሙላቱ አስታውቀ እየተጫወታችሁ የብዙ ቢሊዮን ሰዎችን ህይወት ኢንስፓየር የምታደርጉበት ነገር ምንድነው? if you get that focus on it